ትራምፕ እና አልሲሲ በዳቮስ ስለ ህልውና ጉዳይ ስለሆነው የህዳሴ ግድብ ተወያዩ። በዳቮስ የዓለም ኢኮኖሚ ፎረም ላይ የተገናኙት ፕሬዝዳንት ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የኢትዮጵያን ታላቁ የህዳሴ ግድብ GERD ለቀጠናው ወሳኝ እና የህልውና ጉዳይ መሆኑን አጽንዖት ሰጥተው ተናግረዋል። ውይይቱ በግብፅ እና በኢትዮጵያ መካከል ለረጅም ጊዜ የዘለቀውን የውሃ መብት ክርክር በዲፕሎማሲያዊ መንገድ ለመፍታት የታደሰ ጥረት መኖሩን አመልክቷል። ለግብፅ የህልውና ስጋት መሆኑ ፕሬዝዳንት አልሲሲ ስለ ግድቡ በተነሳው ውይይት መጀመሪያ ላይ ለግብፅ የህልውና ጉዳይ በሆነው በዚህ ፋይል ላይ ፕሬዝዳንት ትራምፕ ለሚያደርጉት ድጋፍ ምስጋና አቅርበዋል። ትራምፕ በመጀመሪያው የሥልጣን ዘመናቸው ያደረጉትን ጥረት ያደነቁት አልሲሲ በወቅቱ የትራምፕ አስተዳደር በሦስቱ ሀገራት መካከል ስምምነት ላይ ለመድረስ እጅግ ተቃርቦ እንደነበር አስታውሰዋል። ፕሬዝዳንት ትራምፕ የህዳሴ ግድቡን በዓለም ላይ ካሉ ግዙፍ ግድቦች አንዱና በአፍሪካ ትልቁ መሆኑን ገልጸው በአባይ ወንዝ ላይ ያለውን ከፍተኛ ተጽዕኖ አምነዋል። ትራምፕ የግብፅን አቋም እንደሚረዱ ሲገልጹ የሚከተሉትን ነጥቦች አንስተዋል። የአባይ ወንዝ አስፈላጊነት። አባይ ማለት ለግብፅ ከማንኛውም ነገር በላይ እንደሆነችና ወንዙ ለሚሊዮን ዓመታት ውሃ ሲያቀርብ መቆየቱን ገልጸዋል። ቀጥተኛ ሽምግልና የሁለቱን ሀገራት መሪዎች በማገናኘት የመጨረሻ ስምምነት ላይ እንዲደርሱ ለማገዳቸውን ገልጸዋል። አደገኛ ሁኔታ አሁን ያለውን ሁኔታ አደገኛ ሲሉ የገለጹት ትራምፕ ግድቡ ግብፅ የምትፈልገውን የውሃ ፍሰት እየገደበ ነው ብለዋል። የመዘግየቱ ተጽዕኖ በመጀመሪያው የሥልጣን ዘመናቸው ስምምነት ላይ ለመድረስ ተቃርበው እንደነበርና ነገር ግን ከ2020 ምርጫ በኋላ ሂደቱ መስተጓጎሉን ገልጸው ተከታዩ አስተዳደር በጉዳዩ ላይ ምንም አይነት መሻሻል አላሳየም ሲሉ ተችተዋል። የቀጣዩ መንገድ ወደ ሽምግልና መመለስ ትራምፕ በግብፅና በኢትዮጵያ ጠንካራ መሪዎች መካከል ለመሸምገልና ድርድሩን ወደ ቀድሞ መስመር ለመመለስ ከፍተኛ ፍላጎት እንዳላቸው አመልክተዋል። ቀውሱን ለመፍታት የሚከተሉትን እርምጃዎች ጠቁመዋል። የጋራ ልማት ጆይንት ቬንቸር አቀራረብ የሁለቱንም ሀገራት ፍላጎት የሚያሟላና አንደኛ ወገን አስፈላጊውን የውሃ ሀብት እንዳያጣ የሚያደርግ የጋራ ልማት አይነት ስምምነት ሊኖር እንደሚችል ጠቅሰዋል። ለመስራት መቁረጥ ጉዳዩን ትልቅ ችግር ቢሉትም የእሳቸው አስተዳደር ስለ ግድቡ አንድ ነገር ማድረግ እንደሚችልና ድርድሩን ወደ ትክክለኛው መንገድ እንደሚመልሰው እምነታቸውን ገልጸዋል። ውይይቱ ሲጠናቀቅ ሁለቱም መሪዎች ያላቸውን ጠንካራ የግልና የዲፕሎማሲ ግንኙነት በድጋሚ ያረጋገጡ ሲሆን ትራምፕ የአባይ ወንዝ የውሃ ፍሰት መረጋጋትን የመካከለኛው ምስራቅና የአፍሪካ ፖሊሲያቸው ቁልፍ አካል አድርገው እንደሚሰሩ ቃል ገብተዋል። ሆኖም ኢትዮጵያ የብሪክስ BRICS አባል መሆኗና የጠቅላይ ሚኒስትር አብይ አህመድ አስተዳደር የሚከተለው አዲስ የዲፕሎማሲ አካሄድ በጉዳዩ ላይ አዲስ መልክ ሰጥቶታል። ኢትዮጵያ የብሪክስ አባል መሆኗ በግድቡ ድርድር ላይ ያላትን የዲፕሎማሲ አቅም በከፍተኛ ሁኔታ እንደሚያሳድገው ይታመናል። አዲስ የፋይናንስ አማራጭ በብሪክስ አማካኝነት ኢትዮጵያ ከምዕራባውያን ተጽዕኖ ነፃ የሆነ የፋይናንስና የመሠረተ ልማት ድጋፍ ለምሳሌ ከኒው ዴቨሎፕመንት ባንክ የማግኘት ዕድል አላት። ይህ ደግሞ በግድቡ ምክንያት ሊመጣ የሚችለውን የኢኮኖሚ ጫና ለመቋቋም ይረዳል። የኃይል ሚዛን ግብፅና ኢትዮጵያ ሁለቱም በአንድ ስብስብ ብሪክስ ውስጥ መሆናቸው ጉዳዩን ከውጭ ሽምግልና ይልቅ በቡድኑ ውስጥ ባሉ እንደ ቻይና፣ ሩሲያ እና ኤሚሬትስ ባሉ ሀገራት አማካኝነት በውስጥ ዲፕሎማሲ ለመፍታት ዕድል ይፈጥራል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንደገለጹት የህዳሴ ግድብ ለኢትዮጵያ የፍትህና የህልውና ጉዳይ ነው፣ የጋራ ብልጽግና እንጂ ጉዳት አይደለም። ግድቡ ውሃን የመያዝ ሳይሆን ኃይል የማመንጨት ዓላማ ያለው መሆኑንና ይህም ለሱዳንና ለግብፅም የጎርፍ መከላከልን ጨምሮ በርካታ በረከቶችን ይዞ እንደሚመጣ ይገልጻሉ። ሉዓላዊነትን ማስከበር ኢትዮጵያ የተፈጥሮ ሀብቷን የመጠቀም ተፈጥሯዊ መብት እንዳለስና ማንኛውም ኃይል በኃይል ፍላጎቱን ሊጭንባት እንደማይችል ጠንከር ያለ መልእክት አስተላልፈዋል። ለአፍሪካ ምሳሌ መሆን ግድቡ ኢትዮጵያውያን በራሳቸው አቅም የሰሩት የጥቁር ሕዝቦች ድልና የአፍሪካ ህዳሴ ምልክት መሆኑን አብይ አህመድ ያሳስባሉ። ብሪክስ ለምን በኢትዮጵያ ላይ ፍላጎት አለው?
የብሪክስ ሀገራት በተለይም ቻይናና ሩሲያ ለኢትዮጵያ ልዩ ትኩረት የሚሰጡት በሚከተሉት ምክንያቶች ነው። ስትራቴጂካዊ ስፍራ። ኢትዮጵያ ለአፍሪካ ቀንድ፣ ለቀይ ባህርና ለመካከለኛው ምስራቅ ቅርብ መሆኗ ለንግድና ለጸጥታ ወሳኝ ያደርጋታል። የምጣኔ ሀብት ዕድል። ከ120 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ለብሪክስ ሀገራት ምርቶች ትልቅ ገበያና የኢንቨስትመንት መዳረሻ ነች። በፕሬዝዳንት ትራምፕ የታወጀው የሰላም ቦርድ እና የኢትዮጵያ የብሪክስ አባልነት ሲጋጩ ወይም ሲደጋገፉ የሚከተሉት ሁኔታዎች ሊፈጠሩ ይችላሉ። አዲስ የሽምግልና ፉክክር። ትራምፕ አሜሪካን መልሳ ወደ ድርድሩ ለማስገባት ሲሞክሩ፣ በሌላ በኩል ብሪክስ በተለይ ቻይና እና ኤሚሬትስ ጉዳዩን በራሳቸው መንገድ ለመፍታት ሊንቀሳቀሱ ይችላሉ። ይህም ኢትዮጵያ በሁለቱ ኃይሎች መካከል የተሻለ አማራጭ እንድታገኝ ሊረዳት ይችላል። የኢኮኖሚ ትስስር። ኢትዮጵያ ከግድቡ የምታመነጨውን ኃይል ለጎረቤት ሀገራት በስፋት መሸጥ ስትጀምር፣ የውሃው ጉዳይ ከፖለቲካ ግጭት ይልቅ ወደ ኢኮኖሚያዊ ትብብር ሊቀየር ይችላል። የስምምነት ዕድል። ትራምፕ በገለጹት የጋራ ልማት ጆይንት ቬንቸር ሐሳብና በብሪክስ የውስጥ ድርድር አማካኝነት የውሃ አጠቃቀምን የሚወስን ቋሚ ስምምነት ላይ የመድረስ ዕድሉ ካለፉት ዓመታት ይልቅ አሁን የሰፋ ይመስላል። በአጠቃላይ የህዳሴ ግድብ ጉዳይ አሁን ከቀጠናዊ ክርክርነት አልፎ የዓለም ኃያላን ምዕራባውያንና የብሪክስ ሀገራት የዲፕሎማሲ በላይነት የሚለኩበት መድረክ እየሆነ መጥቷል።